እሳተ ገሞራ የዚች ምድር እሳት ግዙፍና ከባድ ነው። ግን ደግሞ ሙእሚን ዋናውን እሳት የአኺራውን እሳት እንዲያስታውስ እድል ይሰጠዋል። ይሄ ምድራዊ እሳት የዚህን ያህል ተጽዕኖ ከፈጠረ የአላህ እሳትስ እንዴት ይሆን? አብዱላህ ብን ዑመይር እንደሚለው የጀሃነም ሰዎች ከጀሃነም ወጥተው የዱንያ እሳት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት እሳት፣ የዱንያን እሳት 70 እጥፍ ነው የተባለለት የአላህ እሳት ናሩላሂል ሙቀዳ የተቀጣጠለችው የአላህ እሳት ኢነሃ ዐለይሂም ሙቅሰዳ በካህዲያን ላይ እሷን የተቆለፈች ነው። ፊ ዐመድን ሙመደዳ በተዘረጉ አሚዳዎች ውስጥ ካህዲያን ገብቶ የሚቆለፉባት የአላህ እሳት የምድርን እሳት 7 እጥፍ ነው የተባለላት አስፈሪ ቆዳን ከአካል ላይ የምታነሳ ልቦናው ዘልቃ ህመምን የምታሳምም የአላህን እሳት እናስታውስ ዘንድ ይህኛው እሳት ጥሪና ደወል ሆኖ